አንድ ሰው እንኳን ገብቶ እረፍ ያለኝ የለም። ግልጽ ልንገራችሁ ከመጀመሪያው ጀምሮ ዋሽተሃል ምናምን የሚሉት በኮሜንት ብቻ ነው። በውስጥ ገብቶ አንድ ሰው አረፍ አቁም ያለ ሰው የለም። እንግዲህ መብርሃን እሷ ሐቋን ታውጣላት። እንግዲህ ልጅቷን በሰላም ከልጇ ጋር እንድትገናኝ እንጸልያለን። እናመሰግናለን። መብረቅዬ ሐቋን ታውጣለች። እቺ አክስቷ ልጅ ትክክለኛ አክስቷ ልጅ ነች መሆኗ እኔም አምኛለሁ። ነገ መታወቁን ታወጣለች። እሺ ምክንያቱም እሷ የቆረጠችውን በረሃ ቆርጣ የመጣች ልጅ ናት። ኦኬ እሺ ወንድሜ አመሰግናለሁ። ልጅናት ሆን ብላ በዛ አካባቢ እሷ ሞተች የተባለችበት አካባቢ ተቀበረች የተባለችበት አካባቢ ሁሉንም አዳርሳለች። እሷ እንግዲህ ማንንም ሰው እንዳታገኝ ብያታለሁ። እሷ ነገ መታ ፍርጡን ታወጣለች። ያላትን ነገር በሙሉ ትናገራለች። ታሳየው ነገር ካለ ታሳያለች። ኢንሻአላህ ነገ ጠብቋት። እሺ ይሄን ቀን በጉጉት ተጠብቀው ነበር። ለምን እሷ ቦታው ላይ ያለች ሰውራት ነበረ። ንዛዜም ተቀብያታለሁ። እሷ ግን እዛ ቦታ ላይ ኢትዮጵያ ከመድረሷ በፊት የሆነ ነገር ባወራ አስበላታለሁ ብዬ ነው። በእነሱ እጅ ስለነበረች አስበላታለሁ ብዬ ነው ዝም ያልኩት። እሺ አልመዲና ጤባ ፋሽን ፎሎ አድርጉልኝ። ከይስ 1 ሚሊዮን ሊያመልጤ ነው። 1 ሚሊዮን ብር ልታስመልጡ ነው አይደለም? ወልደ ጊዮርጊስ የኢትዮጵያ ዕዳ ዘጋለሁ ብሏል። ለኔ ደግሞ ፎሎ አድርጋችሁ 1 ሚሊዮን ብር ካገኘው ወደ አይን ይዘጋል ወደ አለብኝ ትልቅ ዕዳ አለብኝ። እውነቴን ነው። ዳይ ይሄው 800 ልንገባ ነው። አያችሁ አስታውሱ በማለት እሺ ሚኪ አሁን ስለ ወልደ ጊዮርጊስ ጃጓር ስለ ወልደ ጊዮርጊስ አንዳንድ ነገር እናውራ። እሺ አሁን ቅድም ሞቷል የተባለ ልጅ ፎቶ ለጥፌ ነበረ። ማስረጃ አምጣ ተብያለሁ። ቤተሰቦች የሟች ቤተሰብ እዚህ ጋር በወልደ ጊዮርጊስ የተበላችሁ ተበልተና እያላችሁ እያለቀሳችሁ ያላችሁ ልጆች ቅድም የለጠፍኩትን ሰውዬ በአካል ታውቁታላችሁ ወይስ አታውቁት? እዚህ ውስጥ ሞቷል የምትሉት ሞቷል ነፍስ ራሳቸውን አጠፉ የምትሉት ቤተሰቦቻቸውን ታውቃላችሁ አታውቁም? እዚህ ውስጥ መረጃ ያላችሁ ወይ የበሉኝ። ስለ ወልደ ጊዮርጊስ መረጃ የሰጡኝ ልጆች አሉ፣ የቅርብ ሰዎች። ወልደ ጊዮርጊስ ብር ይመልሳል ጠብቁ አትበላቸው። እሱ ከዱባይ ለመውጣት እየጨራረሰ ነው። የዱባዩን ድርጅት ውክልና የተቀበለችው ሀና ታደሰ ትባላለች። እቺ ናት። እቺ ማናጀሩ ነች። በሷ ስም ነው ያለ። ኢትዮጵያ ከሆነ ግለሰብ አንድ ባለሀብት ማንበብ ይችላል። ባለሀብት ጋር ትልቅ ቤት እየገነባ ነው። ያ ቤት ራሱ በሱ ስም አይደለም። ከዛ ውጭ ባንኩ ላይ ምንም አይነት ሳንቲም የለውም። ስለዚህ ልጆቹ ገንዘቡን ታገኛላችሁ ተረጋጉ እያልክ አታስበላቸው። በህግ ይጠይቁ። የራሱ ዘመር ነኝ ብሎ 4 ነጥብ ዘግቷል። እቺ ሴትዮ ሀና ታደሰ የምትባለዋ ሴትዮ የሱ ማናጀር ናት ወይ? ጥያቄው ኢትዮጵያ ውስጥ የሚገነባው ከአንድ ባለሀብት ጋር ሼሪንግ መሆኑን ታውቃላችሁ ወይ? ስሙን መጥራት እችላለሁ። ተግባባን። ከዱባይ ለመውጣትም ማለት ሙሉ በሙሉ ከአረብ ሀገር ለመውጣትም እየጨራረሰ ነው ተብሎ ነበር። መረጃው አላችሁ ወይ? በቃል ብላችሁኛል፣ በመረጃ ማስደገፍ ትችላላችሁ ወይ? ከዛ በኋላ እነዚህ ልጆች በህግ ሂዱ ይባላሉ። እኔ አሁን እስካሁን ድረስ ወልደ ጊዮርጊስ አጭበረበረ የሚለውን አክሴፕት አላደረኩትም አላልኩምም። ስለ ማጭበርበሩና ስለ መክዳቱ ያወኩት ነገር ስለሌለ ሚዲያ ላይ ወጥተህ ለምንድን ነው የማታብራራው ቀርበህ ምናምን ላልኩት ጥያቄ መልስ ሰጥቶኛል። ተረብሻለሁ፣ ድንጋጤ ውስጥ ነኝ አለኝ። ያስደነገጠው ነገር ሪል ነው እርግጠኛ ነው ወይስ አይደለም አላውቅም። በማላውቀው ነገር ደግሞ ስሙን አላጠፋም። እነዚህ ልጆች ግን ብራችንን እያሉ እያለቀሱ ነው። እንቅልፍ የለኝም ወላሂ ከብዛታችሁ የተነሳ። አንድ አይነት ሜሴጅ ነው ኮፒ እያደረኩ ምልክላችሁ። ተረጋጉ፣ ገንዘባችሁን የሰው ልጅ ቢክዳችሁ ፈጣሪ ስለማይክዳችሁ ራሳችሁ ላይ እርምጃ እንዳትወስዱ እናያለን እያልኩኝ ኮፒ እያደረኩ መላክ ጀምሬያለሁ። ኮፒ እያደረኩ ብዙ ከመሆናችሁ የተነሳ
ረቂቅ ተውት። በረቂቅ ጉዳይ ብራችሁ ባንክ ቤት ነው፣ ብሩን አታገኙት። ስለ ረቂቅ ያለበት ቦታ ካለ የምታውቁበት አሁን ከሀገር ወጥቻለሁ እንጂ ያለው አረብ ሀገር ይሁን የት አይታወቅ። ቦታውን ካወቃችሁት ባለቤቱ እሱን ታውቃላችሁ አታውቁም እኮ። የረቂቅ ባለቤት ማን እንደሆነ እንኳን አታውቁትም። ስራ አስኪያጁን ነው የምታውቁት አይደል? ወልደ ጊዮርጊስ የሰው ብር አይበላም። እሺ ሰማይ መብረቁ አንደኛ ቤቱን እኔም ተጽፎልኛል ቤት እየገነባ እንደሆነ እንደውም ሳይቱ ሁሉ ተነግሮኛል እና እኔ ቢቸኪት በጣም 75% እውነት የሚመስል መረጃ እኔም እጅ ገብቷል እንደሱ አይነት ነገር። ሲቀጥል ደግሞ ከቤቱ በተጨማሪ ሌላ የተላከልኝ ሪል የሆነ ኢንፎርሜሽን ስላለ ያነሰው ያን ሁሉ ኢንፎርሜሽን የታገኘው እንዲያውም ሲያወራይ ኢንፎርሜሽኑን ለሚዲያ እንዳታወጣው ለፌደራል ፖሊስ ከሆነ ግን ሌላም ተጨማሪ መረጃ ሰጣለሁ ብዙ ነገር ሰጣለሁ ስለ ልጅቱም አውርቶኛል። ጂሃና ለምትባለው ራሱ በእነሱ ነው የምትኖረው ኤቭሪቲንግ አሲስተም ያረጋት ወልደ ጊዮርጊስ እንደሆነና የወልደ ጊዮርጊስ ስራ አስኪያጅ እንደሆነች ምናምን ለኔም ተነግሮኛል። ሌሎች ያጎቱ ልጆች ብዙ የተላከልኝ ነገር መረጃ አለ። ሰውየው እንደማይመጣ ሲቀጥል እውነት ማይመስል ነገር እኮ ተናግሯል አይደል? ምንድነው ዝም ብላችሁ በተስፋ እንትን የምትሉን እኮ ራሱ ሰውየው የሚናገራቸውና የሚልካቸው ነገሮች ልክ አይደሉም። 80 ሚሊዮን 80 ሺህ የኢትዮጵያን ሰራተኛ የሚይዝ ካምፓኒ ኢንኬዝ የኢትዮጵያን ዕዳ ሸፍናለሁ ምናምን በጣም እውነት ሪል የማይመስሉ ነገሮችና ሲቀጥል በባለፈውም ነግሬያችኋለሁ ገንዘቡን እንዴት ነው አፕሊኬሽን ዲቨሎፕ አስደርያለሁ ምናምን የሚለው ነገር ገንዘቡን ስለመመለሱ ዋስትና አይሆንም። ለምን ዋስትና አይሆንም? ፋይናንሻል ተቋም አይደለም እሱ የሚሰራው አይደል? ለምሳሌ መብረቁ ባንክ ከሌለው በምንድን ነው የሚከፍለው? ለዚህ ሁሉ ከስተመር ገንዘቡን ሊመልስ ካሰበ ገንዘቡ ከአፕሊኬሽኑ ጋር ምን አገናኘው? ጎንደሬው አሁን አንድ ጥያቄ ገልጸኝ። የኢትዮጵያ ያለው ኢትዮጵያ ጀሞ አካባቢ ያለውን ቢሮ የምትመራው እህቱ ነበረች አይደል? አዎ እህቱ ነበረች። አሁን እህቱ የለችም አይደል? ቢሮ ዘግታለች አይደል? ወጣለች። አዎ ቢሮ ተዘግቷል። ሲጀመር እንደውም የሆነ ፎቶ ተልኮልኛል ከሀገር እንደወጣች ማለት ነው። ዱባይ ላይ ገባችሁ አይደለም እንዴ? አዎ ዱባይ ገብታለች። ሙሉ ቤተሰቡ ዱባይ ገብተዋል። አባቱም እንደወጣ እርግጠኛ ነኝ። አባቱም ወጥቷል እየተባለ ነው። ብዙ ሰው ወጥቷል። ለምን ይሁን ታማስቀሉ በቃ እውነቴን ነው ብላችሁ። ምክንያቱም ምን አሁን በላ አጭበረበረ እንዳልል ወይስ ዘንድ አሁን በልቷል ብዬ ራሱ ሌባ እንኳን እንዳልል ግራ ገባኝ። ገባ አይደለ? ለኔ ያለኝ ነገር አለ በውስጥ አሁን ያንን ነገር አይምሮ ላይ ታሳቢ አደረኩኝ። ግን አንድ ሰውዬ ቤተሰቡ ሙሉ በሙሉ ይዞ ከወጣ ኢትዮጵያ ውስጥ የሚገነባው ቤት ለማን ነው ጥያቄው? ሲጀመር የሚገነባውን በሌላ ስም ነው፣ በሌላ ሰው ነው። በሌላ ስም መሆኑን አውቄያለሁኝ። ባለሀብቱ መጥራት እችላለሁ፣ ችግር የለብኝም። ግን በሌላ ስም ሆኖ እየገነባ ሼር ሆነ፣ ገንዘቡን አወጣበት። ያንን የመሰለ ቤት የሚገነባው ለምንድን ነው ጥያቄው? እሱ እኮ ሐሳቡን የሆነ ጊዜ እንደሚረሳ የሆነ ጊዜ እኮ በቪዲዮ መጥቶ ከስር ያሉ ሊል ይችላል እኮ። እዛ በኋላ ወደ ህዝቡ በቃ ተበላን ብለን እንድንተው ነው መሰለህ ሐሳቡ። አቂያዱ እኮ እንደዛ እኮ ነው። እዚህ ደሃ አስለቅሶ ሊኖር ማለት ነው። ወይ ደግሞ ይሸጠዋል። ምን በባለሀብት ስም ስለሆነ የተገነባው ያ ባለሀብት ሙሉውን ይዞ ገንዘቡን ይልክለታል። ኖርማል፣ ዋናው መደራደር ነው። ሰውየው በገንዘብ ቢኖረው ኖሮ እንደማንኛውም ሰው እኮ እዚህ ጋር አካውንቱ ላይ ያለው ገንዘብ ባንዴ ኦቨርናይት እንዴት ወጣ? በየቦታው አካውንቱ ስታይ ዜሮ ነው። ምንድን ነው? በቃ ብዙ እውነት የማይመስሉ ነገሮች አሉ ጋይስ። እዚህ ላይ ግን እኔ አንድ ኮሜንት ብሰጥ ደስ ይለኛል። ዱባይ መግባት ማለት ሌላ ሀገር ራስን ሰወርክ ማለት አይደለም፣ እውነት ለመናገር ማለት ነው። እና እውነት የሰዎችን እኔ አሁን ለምን ማረጋገጫ ስለሌለ እናንተም
ገንዘብ አልተያዘባችሁም ማለት አልችልም። እሱም ደግሞ ክዷል ማለት አልችልም። ለምን ዱባይ ቢገባ ዱባይ አንዳንድ ሰዎች ለምሳሌ ችግር ሲፈጥሩ ተይዘው ሀገር ሲገቡ እናያለን አይደለ? ስለዚህ እሱም ችግር ቢፈጥር ተይዞ አገር እንደሚገባ ያውቃል። ስለዚህ ዱባይ ሂዷል የሚለው ብዙም ለወንጀሉ ያረቃል የሚል ወንጀል ተሰርቶ ከሆነ ለወንጀሉ ያረቃል የሚል እምነት የለኝም። እንደኔ መላምቴ ነው። መላምቴ ምናልባት እንግዲህ የራሱ ችግር ሊኖርበት ይችላል፣ መጥቶ ገንዘቡን ይሰጣል የሚል እምነት አለኝ። እውነት ነው እውነት አይደለም ወደሚለው ከራሱ ነው መስማት የምንችለው። ነገር ግን እንግዲህ አገር ቤት እየገነባ ከሆነ ይህ ሰው ታዋቂ ሰው ነው። ነገ ዝም ብሎ እንዳንድ ተራ ሰው የሚጠፋ ሰው አይደለም። ማንም ያውቀው ሰው ነው። መኖር አይችልም የሰው ገንዘብ ይዞ ማለት ነው። ስለዚህ እንዲያው ምናልባት ገንዘብ በሱ አብራችሁ ስትሰሩ የነበራችሁ ሰዎች ትዕግስት ብታደርጉ የሚል ኮሜንት ነው ያለ። ሌላው ቅድም እዚህ አሁን ተወደደም ተጠላም አሁን በዚህ በምናንሸራሽረው ፖይንት ወይም ሐሳብ አንደኛው ወንጀለኛ ይሆናል። አንደኛው ማለት ነው። አንደኛው ማለት ምንድነው? ቅድም ምን ሲባል ነበረ? መብረቁ ወደ አንተ ነው የምመጣ። ራሳቸውን ያጠፉ ሰዎች አሉ የተባለው ፖይንት ማለት ነው። እነዚህ ሰዎች እነማን ናቸው? ታቀርባቸዋለህ በመረጃና በማስረጃ ወደ አንተም ሊጠመጠም ስለሚችል ማለት ነው። ቅድም እኔ ስጠይቅ ከስር ያሉት ይናደዱ ነበር። እኔ ግን በአንድም በተዘዋዋሪ መብረቁን እያገዝኩት ነበር። ለምን? መረጃና ማስረጃ ይዘህ ስትመጣ ነው። አሊያ ግን ነገ በህግ ተጠያቂ የምትሆንበት እድል ሊፈጠር ስለሚችል ማለት ነው። ለምን? እነዚህ ሰዎች አንተን የሰጡን መረጃና ማስረጃ ካጠፉብህ ነገሩ ወደ አንተ እንዳይዞር። አሁንም እኔ ኮሜንት ማድረግ የምፈልገው እነዚህ ራሳቸውን አጠፉ የተባሉ ሰዎች መረጃና ማስረጃቸው ያስፈልጋል። ለምን? እሱ ሰርቋል ብትል እኔ ያልሰረቅኩም ብሎ ነገ ቢመጣ ማነው ወንጀለኛ የሚሆነው? እኔ ወንጀለኛ መሆነው ማለት ነው። ወንጀለኛ ማለት ምንድን ነው? በስም አጥፊ። ለምን? የሲስተም ችግር እንጂ እኔ የሰው ገንዘብ አልወሰድኩም ብሎ ቢመጣ እንደዚህ ብዬ ሳራገብ ቆይቼ ከሆነ ተጠያቂ ነኝ፣ በስም አጥፊ ተጠያቂ ነኝ ማለት ነው። ትክክል ከሆነ ደግሞ እሱ በሰው ሕይወት ሊጠየቅ ነው ማለት ነው። ስለዚህ ከሁለት አንዱ ወንጀለኛ ይሆናል፣ ተጠያቂ ነው የምለው ለዚህ ነው። ከሁለት አንዱ ተጠያቂ ነው እና ከዚህ አንጻር ቅድም ያመጣው ፖይንት በጣም ያሳየህን ራሱን አጠፋ የተባለው ሰውዬ ከባድ ስለሆነ የሰው ሕይወት ዝም ብለህ እንደፈለግህ የምትናገረው አይደለም። ከስሩ ነው ኮሜንት ቀንዲ ኑረው ጅራት ኑረው ማታቀው ብዙ ነገር ሊል ይችላል። እኛ ግን እንታወቃለን። ምንናገራት ቃላት ትመነዘራለች። ተጠንቅቄ ነው የምናገር እኔ በዚህ ፖይንት ላይ ማለት ነው። እና አሁን እነዚህን ሰዎች ማቅረብ ትችላለህ ወይ? ወደ አንተ ነው ጥያቄው። አሁን ራሱን ያጠፋ ግለሰብ ቤተሰብ ለማቅረብ በመጀመሪያ ደረጃ ለምሳሌ አንተ አሁን የገጠር ልጅ ነህ አይደለም? ገጠር ተወልደህ ያደግክ ልጅ ከሆንክ ቤተሰቦች ገጠር ነው የሚሆኑት አይደል? አንተ ገንዘብ ተበልቶ ራስህ ስታጠፋ ቤተሰብህ ገጠር ሀዘን ላይ ይቀመጣል። ገብቷል አይደለ? ያንተን ሀዘን ቢያንስ 40 30 ሁለቱ ምናምን እየተባለ ያንተ ሀዘን ይከናወናል ማለት ነው። ያ እስኪሆን ድረስ ቤተሰቦችን ወይንም ሀዘንተኞችን ቶሎ ማግኘት አትችልም። ግን አሁን ራሱን ያጠፋ ሰው ይኖራል ወይ ብትለኝ፣ አዎ ይኖራል ነው የምልህ። ምክንያቱም እኔ እንኳን ያረጋጋኋቸው ስንቶች ናቸው ያሉት በውስጥ ተረጋጋ፣ ገንዘብ ሊመለስ ይችላል፣ ወልዴ ባይችል ፈጣሪ ያስመልሰዋል ምናምን፣ ራስን ብታጠፋ ትጎዳለህ እያልኩ ትናንትና ራሱ ያቺ ማርያምን እያለች በአንድ ኩላሊቴ ላይ ነበርኩ ያለችው ልጅ አሁን ጫፍ ላይ እየደረሰች ልጅ ናት። እና በአሁን ሰዓት ኑሮ መረረኝ ብሎ ራሱን ያጠፋል። እንኳን ንብረቱን ተቀምጦ ሊያጠፉ ይችላሉ የሚል ግምት አለኝ።
ያጠፉ ይኖራሉ ምን ይሄን ፎቶ ላኩልኝ እንደምንም ፎቶ አስነስተ ላክልኝ ራሱን ያጠፋ ካለ አይ ከመሞቱ በፊት ፎቶ ማን ነው ከመቀበሩ በፊት ፎቶ አልተነሳም ብለህ የምታምን ከሆነ የሟች ቤተሰብ አምጡልኝ ብዬ 3-4 ልጆች ልኬያለሁ። ያኔ እስኪቀርቡ ድረስ ያለና አማራጭ ራሱን ያጠፋ ሰው አለ ተብሏል ነው። የቀራችሁት ራሳችሁን እንዳታጠፉ ነው የማለት የምንችለው። ልክ ነህ። አንድ ሰው ባንተ ምክንያት ራሱን አጥፍቷል ሲባል መረጃ ያስፈልጋል። ምንም ጥያቄ የለውም፣ እናቀርባለን ነው። ሌላው መብረቁ ወንድሜ ብራቸውን ለተበሉ ሰዎች ወደ ህግ አካል ይሄዱ ይክሰሱ። ላንተ የላከልህ ቮይስ እኔም ሰምቼዋለሁ አለው እና በዚህ ልክ አረመኔ መሆኑ በጣም ያሳዝናል። እኔ ሙሉ ቪዲዮ አለኝ መረጃ ሲያቃጥሉ ያስቀረጽኳቸው። ምክንያቱም እነሱ ቤት በጣም ብዙ ሴቶች አሉ። አንድ ዋጋ ጋር በጣም ነው የምንግባባው። እሱ ለኔ ደላላ ለኔ ነገረችኝ። መረጃውን አቃጠሉ ነው በላ። እኔም ራይድ ይዤ ቦታው ላይ በመሄድ ቪዲዮ ቀረጽኩት። ስለዚህ ሁላችሁ አሁን እያለኝ ያለው ይሄ ሰው ሙሉ መረጃውን አቃጥለውታል ነው። ቤተሰቦቹም ሸሽተዋል ነው። ከሀገር ወጥተዋል ነው። በአካውንቱ ብር የለም፣ ቼክ ተደርጎል። አዎ ብር የለም። ይሄ ሰውዬ የቅርብ ሰው እውነቱን የሚያውቅ ሰው መሆን አለበት። እሺ፣ ስለዚህ ወልደ ጊዮርጊስ ይሄን ነገር ወጥቶ እስካላስተካከለውና እውነቱን እስካልተናገረ ድረስ እንደ አይነት መረጃዎችን ነው አክሴፕት የምታደርገው። ገብተዋል አይደለም? ምክንያቱም አይ ውሸት ነው ከተባለ ወልደ ጊዮርጊስ ቤተሰቦቹን ማሸሽ አልነበረበትም ወደ ዱባይ። እሱም ደግሞ በቪዲዮ መውጣት ነበረበት። ገብተዋል? ወጥቶ ማስረዳት ነበረበት። ከኔ ጋር ወልደ ጊዮርጊስ በጣም ሰላምና ፒስ በጣም የማከብረውና የሚያከብረኝ ሰው ነን። በውስጥ ብዙ ጊዜ ስናወራ ነበር። ለኔ ወልደ ጊዮርጊስ ልዩ ሰው ነው። ለኔ እንደ ሀቅ ከተናገርክ ደግሞ ለነዚህ ለሚያለቅሱ ሰዎች ደግሞ ስታስብ የምታከብረው የምትቀርበው ምናምን ማንነት ወደ ጎን ታስቀምጥና ሀቅ ጎን ላይ ትቆማለህ። ለምን እነዚህ ሰዎች በ40 ሺዎች በላይ የሆኑ ብዙ ነፍስ የያዙ ሰዎች ናቸው። ለቅሶ ላይ ሀዘን ላይ ነው ያሉት። ወልደ ጊዮርጊስን አሁን እኔ ጫና ማብዛት የፈለኩት ወልደ ጊዮርጊስ የኛን ስራ ተክቶ እውነት ካለውና ሀቅ ካለው የተበላሸበትን በመረጃ በማስረጃ በቪዲዮ እያሳየ አይ ይቅርታ እንዲህ አይነት ነገር አጋጥሞኝ ነው እኔ ያለው ለመኖሬ ይሄ መረጃ ነው ማለት አለበት። እሱ ዝም ካለ ከውጭ የሚመጡ መረጃዎችን የግዴታ ትቀበላለህ። ምክንያቱም መረጃ አቃጥሏል የሚል ቪዲዮ አለ ያሉ ሲያቃጥሉና የተቀረጸ ቪዲዮ አለ እናየዋለን። አንደኛው ባንክ አካውንት ላይ ምንም ብር የለም ሲል አንድ ግለሰብ አንተ ሄደህ ቼክ አድርገሃል አይደለም? የለም አልተገኘም እኮ አካውንት ላይ 4000 ይልሃል፣ 200 ብር ይልሃል። የኢትዮጵያ አካውንት ውስጥ ቼክ ሲደረግ ያኔ ማለት ገንዘብ ወጥቷል ማለት ነው። ገብቷል አይደለም? ስለዚህ እነዚህን ግለሰቦች አይ ይመልሳል፣ ውሸታም ናችሁ፣ ቶ ይመጣል ምናምን እያልክ ከብትከራከር እሱ ራሱ ወጥቶ መከራከር አለበት። እሱ ራሱ ወጥቶ ማዳን አለበት። አሁን እኔ ወልደ ጊዮርጊስ ይመጣል ዝም ብላችሁ ተቀመጡ ማለት ለኔ ቀላል ነው። እሱን ይመጣል ዝም ብላችሁ ተቀመጡ አላለማ። እኔ ስራ አስኪያጁ ነኝ፣ ምኑ ነኝ እኔ? እሱ ወክዬ ይመጣል ብዬ መከራከሩ አይ እሱ ወክዬ ወልደ ጊዮርጊስ የሰው ብር አይበላም የምለው እኔ ማን ነኝ? እኔ ምኑ ነኝ? ተግባብተናል አይደለ? ምን አለኝ ማስረጃ? እኔ የሰው ብር አልበላም ብሎ ሚዲያ ላይ መውጣት ያለበት እሱ ነበር። እንደዛ እያልክ እነዚህ ልጆች ገንዘብ እያሉ ደም እያለቀሱ ደም እያነቡ አንዱ እየታነቀ ለሱ ወገንተኛውን አርፈ ተቀመጥ ብለው ነገ ጧት ወልደ ጊዮርጊስ ላጥ ቢል ትከፍልለታለህ? አትከፍልለት። ይህ ሰውዬ እንደማንኛውም ሰው የሚዲያ ባለሙያ ነው። እያንዳንዱ ቀን አንዳንድ ቪዲዮ ፖስት የሚያደርግ ሰው ነው። ወልደ ጊዮርጊስ ሚዲያ ላይ ያለ ሰው ነው። ሀሳብ ነው እያዋጣን ያለ ነው። ሀሳብ ነው እያዋጣን ያለ ነው እንጂ እንዴት ይሆን መላምታችን ነው እያስቀመጥን ያለ ነው ማለት ነው እንጂ እኔ ፍርድ ቤት አይደለሁም። ኦኬ። በመቀጠል ደግሞ ወንጀሉ ካንዳቸው ይወድቃል ስል አዎ እውነቴን ነው፣ ካንዳቸው ላይ ይወድቃል። እሷውን ወጦ ቅድም መብረቁ ሲያብራራው እንደነበረው ወጦ በዚህ ምክንያት ነው
እኔ ከሚዲያም የጠፋሁት ወይም ደግሞ ከሲስተም የጠፋሁት ብሎ መናገር አለበት የሚለው የመጀመሪያ ቁጥር አንድ ደጋፊ እኔ ነኝ የዚህ ሐሳብ ማለት ነው። በመቀጠል ደግሞ ሰዎቹ አልተበሉም ወይም ደግሞ ሰዎቹ ገንዘብ አልሰጡም አላልኩም። አዎ ገንዘብ ከሱ ጋር ሲሰሩ ነበረ። ሰውየው በመሃል ጠፍቶናል ይሄው ብለው መረጃና ማስረጃ ትናንት አሳይተውናል። ይሄ ደረሰ ቼክ ምናምን ማለት ነው። ይሄ ሀቅ ነው። ግን እኔ አሁን ቅድም ከዱባይ ጋር ኮንታክት ሲደረግ እንትን ያልኩት ዱባይና ኢትዮጵያ በወንጀል ዙሪያ ምን አላቸው? አግሪመንት አላቸው፣ ስምምነት አላቸው። ስምምነቱ ምንድን ነው? ለምሳሌ ዱባይ ተፈላጊ የሆነ ሰው ኢትዮጵያ ውስጥ ቢኖር ኢትዮጵያ አሳልፋ ትሰጣለች። ዱባይ ተፈላጊ የሆነ ሰው ማነው? ኢትዮጵያ ተፈላጊ የሆነ ሰው ዱባይ ውስጥ ቢኖር ዱባይ አሳልፋ ትሰጣለች። ይሄን አግሪመንት አውቃለሁ። ከዚህ አንጻር ዱባይም ሩቅ አይደለም እየሸሸ ከሆነ የሚል ሀሳብ ነው የሰጠሁት። ሚኪ ሀሳብክን እንጂ አንድ ጥያቄ ልጠይቅ። ሚኪ አንዴ ልጨርሰውና ትጠይቀኛለህ። ችግር የለውም። እኔ በሀሳብ ማምን ሰው ነኝ ወንድም። ኦኬ። ሌላው ደግሞ አሁን ይህ ሰው እዚህ እንደሚባለው ገንዘቦቹንም ይዞ ሲሰራበት የነበረውን ሲስተም አጥፍቶ ሂዶ ከሆነ ምን ማድረግ ያስፈልጋል? በሀገሪቱ መንግስት እኮ መክሰስ ይቻላል። ሰብሰብ ብሎ ጠበቃ ቀጥሮ መረጃና ማስረጃዎችን አቅርቦ ምን ማድረግ ያስፈልጋል? ሰውየውን በህግ መጠየቅ፣ ወንጀለኛ ከሆነ በህግ መጠየቅ ያስፈልጋል። ለምንድነው ወንጀለኛ ነው ብዬ ደምድሜ መናገር ማልችለው? በዚህ ሰዓት ከእሱ አንደበት የሰማሁት ነገር ስለሌለ ከእናንተ አንደበት ጠፍቶናል ነው። ክዶናል እያላችሁኝ አይደለም እኮ ጠፍቶናል ነው። አሁን ጠቅለል ወደ አንድ ሀሳብ ስጨምቀው ሰውየው ትናንት ሲሰራበት በነበረው ሲስተም ጠፍቷል የለም ነው እንጂ አልሰጣችሁም የሚል መዝጊያ ሀሳብ ቢሰጥ ኑሮ ምንድነው መሆነው? ከእናንተ ጋር ነው የምቆመው። ለምን? የእሱን አንደበት ሰምቻለሁ። አሁን ግን እሱ በተለያየ መንገድ ከሲስተም ወጥቼ ነበር ገንዘባችሁን እመልስላችኋለሁ ብሎ ሲመጣ ምን ልለው ነው ነገ? ለዚህ ነው የምናገራትን ነገር አውቃለሁ። ነገ ተጠያቂ ላለመሆን ማስቀመጣቸውን ፖይንቶች አስቤ ነው የምናገረው ምለው ለዚህ ነው እንጂ እናንተ ገንዘብ አልተወሰደባችሁም አላልኩም። ወይም ደግሞ በዚህ ምክንያት ራሱን ያጠፋ ሰው የለም አላልኩም። ሊኖር ይችላል። ለምን የለውማ? እኔ ያላየውማ። ቅድም መብረቁ በዚህ ምክንያት ነው ተብሎ አንድ ሰው አቅርቦልናል አይደለ? ለዛ ደግሞ ጥያቄዎችን ጠይቄያለሁ። አንደኛ የቤተሰብ አባል መሆኑን ገንዘብ የትብል አሁን እነዚህ በእንትና ማነው በወልደ ጊዮርጊስ ምክንያት ነው ራሱን ያጠፋው ብለው የሚመጡ ሰዎች የሞተው ሞተ ራሱን አጠፋ የተባለው ሰው በዛም የነሱ ቤተሰብ አባል መሆኑን ከቀበሌ መረጃና ማስረጃ ማረጋገጫ ያስፈልጋል እስከ ማለት ርቀት የሄድኩትም ለዚህ ነው እንጂ አሁን በሁለቱም ጎነን ያውን እየፈረድኩ አይደለም። መላምታችን ነው የምናስቀምጠው፣ ሐሳባችን ነው የምናስቀምጠው። እናንተ ተበልታችኋል አልተበላችሁም እንዴ? እሱ ወጦ ማን ነው አልሰጣችሁም ሲል ምንድነው የሚሆነው? ተበልታችኋል ማለት ነው፣ ትደመድማለህ። አሁን ግን ከሲስተም የለም ይህ ሰው። ስለዚህ እንደ ጥሪ እንደ አንድ ግለሰብ እኔ ማቅረብ የምችለው ምንድነው ወልደ ጊዮርጊስ ብዙ ሰዎች እያለቀሱብህ ነው፣ ብዙ ሰዎች እያነቡ ነው። አልፎ ተርፎም በአንተ ምክንያት ራሳቸውን አጠፉ የተባሉ ሰዎች አሉ። ስለዚህ ነገሮች ወደ ሌላ አቅጣጫ ከመሄዳቸው በፊት ምናልባት ላለመካድ በሲስተም ምክንያት ወይም ችግር ከሆነ ወደ ሚዲያ ናና ጉዳዩን አብራራ፣ ገንዘባቸውንም መልስላቸው። በደረሰኝ በመረጃ በማስረጃ ትናንት ወደ አንተ አካውንት ያስገቡ ሰዎችን
እየለየ እየነቀስክ እያበጠርክ ነው ማለት ምችለው ማለት ነው። ከዛ ውጭ ግን መካዱን እርግጠኛ አይደለሁም። አሁን እኔ ካዲ ነው ልል አልችልም። ለምን ከሚዲያ ነው የጠፋ እንጂ ክጃችኋለሁ ወይም ደግሞ አልሰጣችሁም የሚል መረጃና ማስረጃ ካንደበቱ የሰማነው ነገር ስለሌለ ማለት ነው። ስለዚህ ቁንጽል አመለካከት ይዘን ሰዎችን ለመፈረጅ ከመሮጣችን ላይ ያላችሁትን እያልኩ አይደለም። ከስራ አንዳንድ የሚንጸባረቁ ኮሜንቶች ነበሩ። እኔ ቁንጽል ሰው አይደለሁም። እንደዛ አይነት ሐሳብ ይዛችሁ የምትሄዱ ሰዎች ካላችሁ እናንተን ነው የሚመለከት።